ዓለማችን ላይ የጦር ኃያላን እነማን ናቸው? እስከ 2023 ድረስ ባለው መረጃ ከ5ኛ እስከ 1ኛ ደረጃቸውንና ምን ኃያል እንዳስባላቸው እንመልከት። ደቡብ ኮሪያ በጦር ኃይል ጥንካሬ 5ኛ ደረጃ ትገኛለች። 550 ሺህ በግዳጅ ላይ ያሉና 3.2 ሚሊዮን ተጠባባቂ ወታደሮች አሉ። ደቡብ ኮሪያ ውስጥ ወንዶች ከ18 እስከ 22 ዓመታቸው ድረስ አስገዳጅ የውትድርና አገልግሎት እንዲሰጡ ይገደዳሉ። ሀገሪቱ 44.7 ቢሊዮን ዶላር ዓመታዊ በጀት ለጦር ኃይሏ ትበጅታለች። መሳሪያዎቿም 1500 ተዋጊ ጀቶች፣ 2200 ታንኮች፣ 739 ሄሊኮፕተሮች፣ 160 ተዋጊ መርከቦች እና 29000 መርከበኛ ወታደሮች፣ 3 ለጦር ኃይሉ የሚውሉ ሳተላይቶች አሏት። ህንድ በጦር ኃይል 4ኛ ደረጃ ስትሆን ይህ ኃይል የተገነባው በአብዛኛው ለውትድርና በበጎ ፍቃድ በተመለመሉ ወታደሮች ነው። 1.2 ሚሊዮን በግዳጅ ላይ ያሉና 940 ሺህ ተጠባባቂ ወታደሮች አሏት። ህንድ 74 ቢሊዮን ዶላር ዓመታዊ በጀት ለጦር ኃይሏ ትበጅታለች። መሳሪያዎቿም 2300 ተዋጊ ጀቶች፣ 4614 ታንኮች፣ 172 ኒኩሌር ቦምቦች፣ 138 ተዋጊ መርከቦችና 75000 መርከበኛ ወታደሮች፣ 9 ለጦር ኃይሉ የሚውሉ ሳተላይቶች አሏት። ቻይና በዓለማችን የጦር ኃያልነት 3ኛ ስትሆን የምታሰለጥናቸው ወታደሮች በቴክኖሎጂና ሳይበር ጥቃት ብቃታቸው ይታወቃሉ። 2 ሚሊዮን በግዳጅ ላይ ያሉና 510 ሺህ ተጠባባቂ ወታደሮች አሏት። ቻይና 227 ቢሊዮን ዶላር ዓመታዊ በጀት ለጦር ኃይሏ ትበጅታለች። መሳሪያዎቿም 3000 ተዋጊ ጀቶች፣ 4950 ታንኮች፣ 370 ተዋጊ መርከበኞች፣ 384000 መርከበኛ ወታደሮች፣ 2400 ተስፈንጣሪ ሚሳኤሎች፣ 1000 ኒኩሌር ቦምቦች፣ 157 ለጦር ኃይሉ የሚውሉ ሳተላይቶች አሏት። ሩሲያ በዓለም 2ኛ ለጦር ኃይል ደረጃ ያላት ሲሆን አስፈሪ ወታደሮችን በማሰልጠንና የተራቀቀ የስለላ ብቃታቸው ይታወቃሉ። ከሀገሯ መሬት ውጪ 21 የሚሆኑ የጦር ካምፖችን ገንብታ ጦሯን አስፍራለች። እንዲሁም 1.5 ሚሊዮን ግዳጅ ላይ ያሉና 2 ሚሊዮን ተጠባባቂ ወታደሮች አሏት። ሩሲያ 109 ቢሊዮን ዶላር ዓመታዊ በጀት ለጦር ኃይሏ ትበጅታለች። መሳሪያዎቿም 5750 ተዋጊ ታንኮች፣ 4000 ተዋጊ ጀቶች፣ 370 ተዋጊ መርከቦች ከእነሱ መሃል 63ቱ ጠላቂ መርከቦችና 160,000 መርከበኛ ወታደሮች፣ 5580 ኒኩሌር ቦምቦች ከእነሱ መሃል 1710 የሚሆኑት ለመወንጨፍ የተዘጋጁ ሲሆን 110 ለጦር ኃይሉ የሚውሉ ሳተላይቶች አሏት። አሜሪካ በዓለማችን ላይ በጦር ኃይል 1ኛ እና ኃያል ሀገር ናት። በየዓመቱ 831 ቢሊዮን ዶላር በጀት ለጦር ኃይሏ ትበጅታለች። በ80 ሀገራት ላይ 750 የሚሆኑ የጦር ካምፖችን ገንብታ ጦሯን አስፈራለች። 1.4 ሚሊዮን በግዳጅ ላይ የሚገኙና 600 ሺህ ተጠባባቂ አጠቃላይ 2 ሚሊዮን ወታደሮች አሏት። መሳሪያዎቿም 5500 ታንኮች፣ 13000 ተዋጊ ጀቶች፣ 480 ተዋጊ መርከቦች ከእነሱ መሃል 68 ጠላቂ መርከቦችና 347000 መርከበኞች ወታደሮች አሏት። 400 ሚሳኤል ማስፈንጨፊያዎች፣ 5044 ኒኩሌር ቦምቦች ከእነሱም 1770 የሚሆኑት ለመወንጨፍ የተዘጋጁ ናቸው። በተራቀቁ ቴክኖሎጂዎች 246 ለጦር ኃይሉ የሚውሉ ሳተላይቶችም አሏት። ይሄ ቪዲዮ አስተማሪ ወይም አዝናኝ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ።